ባለፉት 2 ቀናት ውስጥ በተለያዩ የአማራ ክልል አካባቢዎች የተካሄዱ አውደ ውጊያዎችን መረጃዎችን ያካፍለናል። እንደዚሁም በጠለምት አካባቢ ተጀመረ ስለተባለው ግጭትም ከጀርባው ስላለው አጠቃላይ ሁኔታ ያሉንን መረጃዎች እናካፍላችኋለን። የዘውትር ተሳታፊያችን በጣም አመሰግናለሁ። እንግዲህ የምንጀምረው በአማራ ክልል ስላለው ወቅታዊ ሁኔታ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ አውደ ውጊያዎች አልተቋረጡም፣ እየተካሄዱ ይገኛሉ። ከዛ ልቆ የሚሰማው ደግሞ የወታደሮች የሚሊሻዎች የአድማ በታኞች መክዳት እንደሆነ በሰፊው እየተነገረ ይገኛል። እስቲ ወደ አንተ ልምጣና ያሉትን መረጃዎች አካፍለን። መሳይ ሁለቱ ግንባሮች አንድ ድርጅት ከመመስረታቸው በፊት ከፍተኛ የሆነ ዘመቻ አድርጎ ነበረ። ይህን ዘመቻ እየተከላከሉ በአንዳንድ ቦታ ላይም እያጠቁ ድል ሲጎናጸፉ መሰንበታቸውን ተከትሎ በኋላ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ከዚህ በፊት በሌሊት ጭምር እንቅስቃሴ በማድረግ ጥቃት እየሰነዘረ በተለይ በዋናነት የአማራ ፋኖ አመራሮችን ለመምታት በተለያየ ቦታ ላይ አሰሳ በማድረግ ከፍተኛ ክሳራ እየደረሰበት እየተመለሰ ነበረ። አሁን ግን ገልብጦ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከተመሰረተ በኋላ በሌሊትም በቀንም በፈለጋቸው ጊዜ የውጊያ ቀጠናዎችን በመክፈት ትልልቅ ምሽጎችን እየደረመሱ እንደሚገኙና በተለይ የአገዛዙ ጦር እጅግ በጣም ሲተማመንበት የነበረው በምዕራብ ወሎ ከፍተኛ የሆነ ቁጥር ያለው የሰራዊት ክምችት በሚገኝበት በመካነ ሰላም ከተማ በተሰራ አስደናቂ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድል ተጎናጽፏል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር በሁለቱ ክፍለ ጦሮች ቅንጅት በሌሊት የኮንክሪት ምሽጉን ሰብሮ የአገዛዙን ጦር ከመካነ ሰላም እንዲወጣ በማድረግና ወታደራዊ ክሳራ እንዲደርስበት በማድረግ ከከተማዋ ወጥቶ ወደ ደሴ ከተማ መሸሽቱን ማወቅ ተችሏል። እንግዲህ የሸሸው ኃይል የሰሜን ምዕራብ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር ከባድ ክሳራ ደርሶበት ወደ ደሴ እንዲሸሽ አድርገውታል። በሌላ አቅጣጫ እንዲሁ በምስራቅ አማራ ቀጠና በተደረገ ውጊያ ከባድ ጉዳት የደረሰበት ደግሞ የ105ኛ ክፍለ ጦር ወደ ደቡብ አማራ ቀጠና ቢሸሽም በመራቤቴ የሰሜን ሸዋ ፋኖዎች በመራቤቴ ቀጠና ከወሎ ሲሸሽ የነበረውን ኃይል በመቀበል የሻምበል መሪውን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውንና በዛ አካባቢ አሁኑም ውጊያዎች በአዲስ መልክ ተቀጣጥለው ክሳራ እየደረሰበት እንደሆነና የፋኖ ኃይሎች ደግሞ ድል እየተጎናጸፉ እንደሚገኙ በትናንትናው ዕለት እንደዚሁ በመራቤቴ የአገዛዙ ጦር ከሬማ ከተማ በመነሳት ወደ የመጂት ቀበሌ ሲጓዝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 2 ሻለቆችን ብቻ በማሰለፍ ድል መጎናጸፉን በተለይ በዚህ በሰሜን ሸዋ ከ101ኛ እስከ 105ኛ 5 ክፍለ ጦር የአየር ወለድና የኮማንዶ ክፍለ ጦሮች ተንሰራፍተው የሚገኙበት አካባቢ ቢሆንም አሁን የአየር ወለድ ኮማንዶና የሪፐብሊካን ጋርድ ያሉበትን ምሽግ በመምታት ተሸንፈው ወደ ሸዋ የሸሹትንም እንደዚሁ ከፍተኛ ክሳራ አድርሶ እንዲበተን ማድረጉን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በወሎ ተውለደሬ ወረዳ ላይ ከሀይቅ ከተማ አቅራቢያ ቆሎ ባቄላ በተባለ ቦታ ላይ በተፈጸመ ማጥቃት የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውን አስታውቀዋል። ለበርካታ ጊዜ የነበረ የወታደር ካምፕ በተደጋጋሚ ጊዜ የፋኖ ኃይሎች አንድ ከመሆናቸው በፊት የወሎ ፋኖዎች ከፍተኛ ጥቃት ሲፈጽሙበት እንደነበረና አሁን ግን በተቀናጀ ሁኔታ ቆሎ ባቄላ የተባለውን ምሽግ ደርምሰው መቆጣጠራቸውን አስታውቀዋል። እንዲሁም በላስታ ቀጠና ከላሊበላ በቅርብ ርቀት በሌሊት በተፈጸመ ማጥቃት የአገዛዙ ጦር ሙትና ቁስለኛው ማንሳት ሳይችል ወደኋላ እንዳፈገፈገና የፋኖ ኃይሎችን ለማጥቃት በተለይ በዋናነት የሚኒሊክ እዝ በላይ ዘለቀ እዝ በጋራ በተሳተፉበት ውጊያ በመጀመሪያ ከላስታ ሹምሻ አየር ማረፊያ ተነስቶ ከ15 ኪሎ ሜትር የፋኖ ኃይሎች ምሽግ የተባለውን ቦታ ለማጥቃት ቢንቀሳቀስም የፋኖ ኃይሎች በ5 አቅጣጫ የመጣውን የአገዛዙ ጦር በመደምሰስ ወደ ሹምሻ አየር ማረፊያ እንዲመለስ ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ትናንትና የ105ኛ ዛሬ ደግሞ የ104ኛ አየር ወለድ ክፍለ ጦሮች የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ መንዝ ላሎ ምድር ወረዳ ላይ ወገሬ ከተማ ላይ ጥር 19 የሚከበረውን የወይና አምባ ቅዱስ ገብርኤል በዓልን አስመልክቶ የህዝብ መሰባሰብ አለና የፋኖ ኃይሎችም ሊመጡ ይችላሉ በማለት ወደ መንዝ ላሎ ወረዳ ወገሬ ከተማ ላይ የተንቀሳቀሰው የአገዛዙ ጦር በአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር 3 ቦታዎችን ቀድሞ በመያዝ የደፈጣ
ጥቃት በማድረግ በሶስት አቅጣጫ በመቁረጥ ከፍተኛ ክሳራ እንዳደረሰበት መረጃዎች ያመላከቱ ይገኛሉ። እንዲሁም በትናንትናው ዕለት በማዕከላዊ ጎንደር ምስራቅ እና ምዕራብ ደንቢያ በሚያዋስኑ ሁለት አቅጣጫዎች በተለይ ከጨዋሂት ከተማ ወደ ጎርጎራ በሚወስደው መንገድ ላይ ወይም አብርጃ ተብሎ በሚጠቀሰው አካባቢ ፈንጂና ሰባት ዋርካ በተባሉ አካባቢዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ጥቃት ፈጽሞ ከ50 በላይ የአገዛዙ ጦር ሙትና ቁስለኛ ማድረጉን ተከትሎ የዛን አካባቢ የነበረውን ወታደራዊ ምሽጋቸውን ለቀው ወደ ቆላድባ ከተማ መሸሸት መቻላቸውን ለማወቅ ተችሏል። እንግዲህ የፋኖ ኃይሎች በሌሊት ጥቃት እየፈጸሙ ድሎችን እየተጎናጸፉ ሲሆን ከዚህ በፊት በሌሊት ሲንቀሳቀስ የነበረው የአገዛዙ ጦር አሁን ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን ሸዋ ዞን ሳሲት በተባለ ቦታ ላይ በተፈጸመ ማጥቃት ከ19 በላይ የአገዛዙን ጦር መደምሰስ መቻላቸውን የአጼ አምደ ጽዮን ኮር አስታውቋል። የአገዛዙ አየር ወለድ ጦር ከሰላ ድንጋይና ከጣርማበር ወደ ሳሲት ከተማ ለማጥቃት ቢንቀሳቀስም የአገዛዙን ጦር ቀድሞ መረጃው የደረሳቸው የራምቦ ክፍለ ጦር አጃና ሚካኤል መገንጠያ በተባለ ቦታ ላይ በተፈጸመው ማጥቃት ከ19 በላይ የአገዛዙ ጦር መደምሰስ መቻላቸውን አስታውቋል። የመጣው ጦር ወደ መጣበት እንዲመለስ ማድረጋቸውንና ከዚህ በፊት ይዘውት የነበረውን ወታደራዊ ቀጠናቸውን ማስከበር መቻላቸውን አረጋግጠዋል። ይህ በእንዲህ እንዳለ በትናንትናው ዕለት ከደብረ ማርቆስ ከተማ የቴዎድሮስ እዝ 206ኛ ኮር ድል መቀዳጀቱን በተለይ በዋናነት ከማርቆስ ተነስቶ በቅርብ ርቀት ወደምትገኘው የጁቤ ከተማ ሲንቀሳቀስ የነበረው የአገዛዙ ጦር በተሽከርካሪና በኮንቮይ እንቅስቃሴ ሲያደርግ ገና ከከተማው ወጥቶ 12 ኪሎ ሜትር መጓዝ ሳይችል የአማራ ፋኖ ብሔራዊ ንቅናቄ የደፈጣ ጥቃትና የከበባ ማጥቃት በማድረግ ከፍተኛ ድል መጎናጸፉን አስታውቋል። በተለይ በዚህ ወደ ጁቤ ከተማ በተሽከርካሪ ሲጓዝ የነበረው የአገዛዝ ጦር ተሽከርካሪዎች ተመተው የተቃጠሉ ሲሆን በተሽከርካሪው ላይ የነበሩ በርካታ የአገዛዝ ጦር ክሳራ እንደደረሰባቸውና ተመልሰው ወደ ደብረ ማርቆስ ከተማ እንደሸሹ ለማወቅ ተችሏል። እንዲሁም አንበር በተባለ ቦታ ላይ ከደጀን ወደ ደብረ ማርቆስ አካባቢ ያለ ከተማ ነው። በዚህ ከተማ ላይ በተደረገ ማጥቃት አሁንም የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን፣ የመከላከያ ኃይሉ ደግሞ ከማጥቃት ወደ መከላከል ገብቶ ምሽጉ ላይ እየተከላከለ እንደሚገኝ መረጃዎች እያመላከቱ ይገኛሉ። በርካታ መረጃዎችን ነው ያካፈልከን። እንግዲህ ባለፉት 2 ቀናት ውስጥ በተለያዩ የአማራ አካባቢዎች የተካሄዱ የህልውና ተጋድሎዎች አሁን በቀረበልን እንግዲህ ሌሎችም ያልተሸፈኑ አካባቢዎች እንዳሉ ገምታለሁ። የደረሰውን ኪሳራ በአጠቃላይ አገዛዙ ከፍተኛ ወታደራዊ ኪሳራ እንደደረሰበት በቀላሉ መገመት የሚቻል ይመስለኛል። እንግዲህ ሰሞኑን እየደረሰበት ካለው ሽንፈት የአማራ ፋኖ ብሔራዊ ንቅናቄ መመስረቱንም ተያይዞ የአገዛዙ ሰዎች ስብሰባ ተቀምጠው ነበር። ወታደራዊ ሹማምንቶቹ ያለው ሁኔታ አስፈርቷቸዋል። በተለይ የሚሊሻ አድማ በታኝና የመከላከያ ሰራዊት አባላት ከምድብ ቦታቸው እየሸሹ መሆናቸው ከፍተኛ ስጋት ውስጥ እንደከተታቸው ነው የሚነገረውና በወታደራዊ ማጥቃት ውጤት እንደማይመጣ ተረድተው ፕሮፓጋንዳው ላይ ከፍተኛ ስራ እንዲሰራ ለዚህም በተለይም ከወልቃይት ራያ ጋር በተያያዘ ይህንን ትግል ሊያደናቅፍ በመሃላቸው ክፍፍል ሊፈጥር የሚችልን አጀንዳ በማምጣት በፕሮፓጋንዳው ሰፊ ስራ እንዲሰራ ከውሳኔ ላይ መድረሳቸውን የሰማ ነው። እስቲ ምን ማለት ይቻላል ከዚህ አንጻር? መሳይ የአማራ ፋኖ ብሔራዊ ንቅናቄ በአንድ ድርጅት ተሰባስቦ በአጠቃላይ በሁለት የነበሩት በወደ አንድ ድርጅት ተሰባስቦ ለቀጣይ ትግል አዲስ አደረጃጀት ፈጥረው ሰፊ እንቅስቃሴ ማድረግ በጀመሩ ገና በመጀመሪያው ሳምንት የብልጽግና አገዛዝ እንቅልፍ የነሳው ይመስለኛል። ምክንያቱም የፋኖ ኃይሎች ወልቃይትን፣ ጠገዴን፣ ጠለምትን፣ ራያን የህወሓት ኃይሎች ሊወሩት ነው። የፋኖ ኃይሎች ከፌዴራል መንግስቱ ጋር ብቻ ነው እየተጋጩ ያሉት፣ ለድንበር ለመሬታቸው እየታገሉ አይደለም በማለት ፖለቲካዊ ፕሮፓጋንዳ ለመርጨትና የአማራ ህዝብ ከአማራ ፋኖ እንዲነጠል ለማድረግ አሁን ያገዛዙ የደህንነት ኮሚቴ ከ3 ቀናት በፊት በደብረ ዘይት ከተማ በጠቅላይ ሚኒስትሩ አማካኝነት ስብሰባ ተቀምጠው ከወታደራዊ እንቅስቃሴው በተጨማሪ በከፍተኛ ደረጃ የፖለቲካ ፕሮፓጋንዳ በመንዛት የአማራ ፋኖ ከአማራ ህዝብ እንዲነጠል ለማድረግ እነዚህ ለራሳቸው ጥቅም ነው የሚታገሉት፣ ለድንበር አይታገሉ ነው ማለት። ሁለተኛ ደግሞ የአማራ ህዝብንና የትግራይ ህዝብን የማያቋርጥ ግጭት ውስጥ እንዲገባ ለማድረግ ለዘንተ ዓለም ግጭት ውስጥ ገብተው እርሱ የራሱን የቤት ስራ እየሰራ ነገር ግን እነዚህን ሁለት ህዝቦች በግጭት ለረጅም ጊዜ እንዲቆዩ በማድረግ ከፍተኛ ሴራ ጠንስቶ ፕሮፓጋንዳውን እየረጨ ይገኛል። ነገር ግን የፋኖ ኃይሎች ትኩረታችን ከብልጽግና በላይ ሌላ ጠላት የለንምና በዚህ ጠላት ላይ ብቻ አነጣጥረን ሌላው በጊዜ ሂደት የሚፈታ ነው። ሁለተኛ ችግር ሊሆን ይችላል። የመጀመሪያው ችግራችን ግን የብልጽግና አገዛዝ ነው። ለአማራ ህዝብ ከፍተኛ ለአማራ ህዝብ ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ከፍተኛ የሆነ ችግር እየፈጠረ ያለው ይሄን መንግስት ሳንጥል ወደ ሌላ ልናይ አንችልም በማለት
በማለት ትኩረታቸውን በሙሉ ከብልጽግናው አገዛዝ ላይ ማድረጋቸው እጅግ በጣም አስጨንቆታል። እንግዲህ በወታደራዊ ዘመቻ በርካታ ወራትን ያስቆጠረ ዘመቻ አድርጓል። የተለያየ የዘመቻ ስም በመስጠት ከ10 እና ከ15 ጊዜ በላይ ወታደራዊ ዘመቻ ቢያደርግም የፋኖ ኃይሎች ሊቀመሱት አልቻሉም። ምናልባትም ጉዳት የደረሰበት የአማራ ህዝብ ያልታጠቀው ኃይል ስለሆነ በሱ ላይ ካልሆነ በስተቀር በፋኖ ኃይሎች ላይ የወረወረው ድሮን፣ የተኮሰው መድፍ፣ የለቀቀው ቁምቡላ ሰላማዊ ህዝብን ከመፍጀት ውጭ በፋኖ ኃይሎች ላይ ምንም ተጽዕኖ አለማምጣቱን እየተመለከትን ነው። አጠቃላይ በፖለቲካዊ አመለካከትም ቢሆን አሁን በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በምስራቅ ጎጃም፣ በምዕራብ ጎጃም፣ አጠቃላይ በጎንደር በ4ቱ ዞኖች፣ በወሎ 3ቱ ዞኖች፣ በአጠቃላይ በአማራ ክልል በሚገኙ ዞኖች ላይ ያለው ወታደሩ፣ አድማ ብተናው፣ ፖሊስ፣ ሰላም አስከባሪ ኃይል የሚባለው በአጠቃላይ እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ አንድ ሁነኛ ማስረጃ እንኳን መጥቀስ ይቻላል። መሳይ እንግዲህ በምስራቅ ጎጃም በሁሉም ወረዳዎች ላይ በግዳጅ ታፍሰው ወታደራዊ ስልጠና በደብረ ማርቆስ ከተማ የፖሊስ ማሰልጠኛ ተቋም ላይ 1330 ከምስራቅ ጎጃም የተሰበሰቡ የአገዛዙን ጦር ያለ ፍላጎታቸው እንዲቀላቀሉ ተደርገው ገና ከማሰልጠኛ ሳይወጡ 850ዎቹ ከማሰልጠኛ ጠፍተው አብዛኛዎቹ የፋኖ ኃይሎችን ነው የተቀላቀሉት። ይሄ የሚያሳየው የአገዛዙን ጦር መሳሪያ አንግቦ ስልጠና ወስዶ የፋኖ ኃይሎችን ለመውጋት ፍላጎት የሌለው ህዝብ እንደሆነ ሁነኛ ማረጋገጫ ነው። ይሄ የፋኖ ኃይሎች እጅግ በጣም ተደራጅተዋል፣ ታጥቀዋል፣ ፖለቲካዊ ምክንያትም አላቸው። ይሄንን ማክሰምና ማጥፋት ስላልቻለ አሁን አቅጣጫ በማስቀየስ የብልጽግና ኃይል የአማራ ድንበርን ለማስከበር እየተዋጋ ነው በማለት የዛሬ ዓመት በአማራ ክልል የሚተዳደረውን የጠለምት ወረዳን አፍርሶ አስተዳደሩን ወረዳ አመራሩን አፍርሶ እነዚህ ወረዳ አመራሮችን ከወረዳው አባሮ በወታደራዊ አመራሮች ወረዳውን ካስተዳደረ 1 ዓመት አልፎታል። የአማራ ክልልን በተሳታተ መንገድ ወደ ጦርነት እንዲገባ ለማድረግ ከትግራይ ህዝብ ጋር ለማጋጨት ከፍተኛ ጥረት እያደረገ እንደሆነ የአማራ ፋኖ በዋናነት የአማራ ህዝብ በዋናነት ጠላቱ ማን እንደሆነ በደንብ አድርጎ ጠንቅቆ ያውቀዋል። አሁን ተጨናንቋል። አገዛዙ ከፍተኛ ጭንቀት ውስጥ ነው ገብቶ ያለ። ድንበርህን እየወሰዱብህ ነውና አቅጣጫህን ወደ እኔ ትተህ ወደ ህወሓት ኃይሎች መሳሪያ አንቃታ አንሳብ ለማለትና አቅጣጫ ለማስቀየስ ከፍተኛ ጥረት እያደረገ እንደሆነ ነው የፋኖ ኃይሎችም የፋኖ አመራሮችም የአማራ ህዝብም እየተረዳ የሚገኘው። መሳይ